ኢየሱስ ክርስቶስ ማለት ነው። እኔ ወደ አባቴ ብሄድ ይሻላችኋል አለ። ይህን አለና እስመ ወርኩ አነ ኢይመጽእ ጰራቅሊጦስ ኀቤክሙ፣ እኔ ካልሄድኩ ጰራቅሊጦስ ወይም መንፈስ ቅዱስ ወደ እናንተ ምን አይልም አይመጣም አለ። እኔ ስሄድ ማን ይመጣል? እሱ ይመጣል ይልና ወአንሰ ሆርኩ አነ ሀበ አብ እፌንዎ ለክሙ፣ እኔ ወደ አብ ከሄድኩ መንፈስ ቅዱስን እልክላችኋለሁ። ወመጺኦ ውእቱ ይዛለፎ ለዓለም በእንተ ኃጢአት፣ እርሱ ደግሞ መጥቶ ዓለምን ሊቃውንቱ ላይ እያደረ ኃጢአትን እንዲተው ይህንን ዓለም ይወቅሰዋል፣ ይመክረዋል፣ ይዘልፈዋል አለ። ወበእንተ ኩነኔ፣ ስለ ኩነኔም ስለ ፍርድም ይነግረዋል አለ። ወበእንተ ጽድቅ፣ ስለ ጽድቅም ይነግረዋል አለ። ስንት ነገሮች? ስንት ነገሮች? ሶስት ነገሮች። ኃጢአት፣ ጽድቅና ምን? ኩነኔ። ለኩነኔ የሚያበቃ ምንድን ነው? ኃጢአት ነው አይደለ? ለጽድቅ የሚያበቃ ደግሞ ምንድን ነው? መልካም ሥራ። እነኚህ ሶስቱን ጽድቅን፣ ኩነኔ፣ ኃጢአትን ለይቶ ዓለምን ይወቅሳል። ስለ እነኚህ ነገሮች ዓለምን ያስተምራል ይልና የመጨረሻ በርስነት ያነሳሁት እስመ አነ ሀቡር አባ፣ እኔ ወደ አባ እሄዳለሁ ወይትሬኑኒከ፣ ከዚህ በኋላ አታዩኝም። ወብዬ ብዙ ነገር ዘነግረክሙ፣ ብዙ የምነግራችሁ ነገር ነበረኝ። ወባይቱ ይትክሉ ጸዊሮቶ ይዜ፣ ነገር ግን ዛሬ ሸክሙን አትችሉትም ይልና ወመጽኦ ውእቱ መንፈሰ ጽድቅ ይመራክሙ ሀበ ኩሉ ጽድቅ። እኔ ስሄድ የሚመጣው የእውነት መንፈስ እርሱ ወደ እውነት ሁሉ ምን ይላቸዋል? ይመራቸዋል ይላል። ይሄ ገጸ ንባቡ ነው። እንግዲህ ወደ ትርጉሙ እንምጣ። መንፈስ ቅዱስ ለኤልሳቤጥ፣ መንፈስ ቅዱስ በኤልሳቤጥ ላይ ሞላባት። ከዚያ በኋላ ኤልሳቤጥ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል አለችና ማንን ማመስገን ጀመረች? ክርስቲያኖች፣ መንፈስ ቅዱስ ያደረባቸው ሰዎች ድንግል ማርያምን ያመሰግናሉ። ደስ ይበላችሁ፣ መንፈስ ቅዱስ ያደረባቸው ድንግል ማርያምን ያመሰግኑ። እንግዲህ መንፈስ ቅዱስ ያደረባቸው ድንግል ማርያምን ካመሰገኑ ድንግል ማርያም አትመሰገንም የሚሉ ደግሞ ምን ያደረባቸው ነው? አነጻጽ እርኩስ መንፈስ ያደረባቸው ነው። ኤልሳቤጥ አልወደቀችም፣ ግን አመሰገነች። ትሕትናዋን የገለጽ የጌታዬ እናት አይደል ያለች። ወደ እኔ ትመጪ ዘንድ እንዴት ይሆንልኛል እኮ ነው ያለች። የዘመኑ ሴቶች ደግሞ አንዳንዶቹ የአማርያ ስትመለከቱ ማርያምም ሴት ናት። ምን ቋንቋ ነው? በምንስ ሕግ ነው ከእመቤታችን ፍጥረት ሁሉ የሚስተካከለው? ከፍጥረት ሁሉ በላይ ናት። መንፈስ ቅዱስ ሲያድርባት ኤልሳቤጥ ደግሞ እመቤታችን ስትሄድ እኮ ነው በኤልሳቤጥ ላይ መንፈስ ቅዱስ የሞላባት። ድንግል ማርያም ወደ እናንተ ስትመጣ መንፈስ ቅዱስ ወደ እናንተ ይቀርባል። ምክንያቱም በበላይዋ ላይ ያለ መንፈስ ቅዱስ ነዋ። መንፈስ ቅዱስ ለአጽኖ እመቤታችን ላይ አይለያትም። ስለዚህ በእናንተ ላይ መንፈስ ቅዱስ የሚያድርባችሁ ድንግል ማርያምን ስትይዙ ነው። ኤልሳቤጥ መንፈስ ቅዱስ ያደረባት ትሕትናዋን የገለጠች ከዚያም የረቀቀ ምስጢር የተገለጠላት የጌታ እናት መሆኗን እኮ ማንም አላስተማራት ብለ ኤልሳቤጥ ያስተማራት አለ? የጌታ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል አይደል ያለች። እመቤታችን እኮ ጌታን በጸነሰችበት ዕለት እኮ ነው ወደ ኤልሳቤጥ ሄደች። እስቲ ጥያቄ ልጠይቃችሁ ሴቶች፣ እናንተ መጸነሳችሁን በእይታ ሰው የሚያውቀው በጸነሳችሁ በስንተኛ ቀናችሁ ነው? አንዲት ሴት ጸንሳ ነፍሰ ጡር መሆኗ የሚታወቀው ከስንት ጊዜ በኋላ ነው? አቤት ከስንት ጊዜ በኋላ? እስቲ ንገሩኝ፣ ንገሩኛ። አቤት ከ3 ወር በኋላ አይደል? በዓይን እይታ የሚታወቀው። በምርመራ ከወር በኋላ ሊታወቅ ይችላል አይደል? ኤልሳቤጥ ግን እመቤታችን ጌታን እንደጸነሰች ያወቀችው ጌታን በጸነሰችበት ዕለት ነው። ቀኑ ሳይለወጥ ነው። መልአኩ አበሰራት። መልአኩ እንዳበሰራት እመቤታችን ወደ ማን ሄደችው? ወደ ኤልሳቤጥ። ኤልሳቤጥ ከዚያ ምን አለቻት? የጌታዬ እናት አለቻት። በእመቤታችን ሆድ ውስጥ ማን ስላለ? ክርስቶስ ስላለ። ተመልከቱ። ይህ ምስጢር የገለጠላት ማን ነው? የዕለት ጽንስ ማወቅ ይችላል። የትኛውም ሳይንቲስት፣ የትኛውም የሕፃናት ሐኪም ዕለቱን የተጸነሰ ጽንስ ሊያውቅ አይችልም። ይችላል? እመቤታችን ጌታችን ጸንሳ ዕለቱን ወደ ኤልሳቤጥ በሄደች ጊዜ ግን ኤልሳቤጥ ምን አለች? መንፈስ ቅዱስ ስላደረባት ምስጢር ተገለጠለትና፣ ቅድም ምስጢር ገላጭ ነው እያቸዋለሁ አይደል? ምስጢር ተገለጠላትና የጌታዬ እናት ብላ በሆዷ ውስጥ ጌታ እንዳለ መሰከረች ኤልሳቤጥ። መንፈስ ቅዱስ ያደረበት ሰው እንደዚያ ነው። ኤልሳቤጥ ደግሞ ይሄ ምስጢር የተገለጠላት እመቤታችን ወደ ማን ስለሄደች ነው? ወደ ኤልሳቤጥ። ሁላችሁም ክርስቲያኖች ከእመቤታችን ፍቅር አትራቁ። እመቤታችን ከእናንተ ጋር ካለች ሁሌም መንፈስ ቅዱስ አይለያችሁም። እየሰማችሁ ነው? መንፈስ ቅዱስ አይለያችሁም። ይሄ ነው እውነቱ።
ታዲያ መንፈስ ቅዱስ ያደረባት ኤልሳቤጥ ማርያምን ካመሰገነች፣ መንፈስ ቅዱስ ያደረባት ኤልሳቤጥ እመቤታችንን የጌታዬ እናት ካለች፣ መንፈስ ቅዱስ አድሮባቸዋል እያሉ እመቤታችንን እንዳትመሰገን የሚከለክሉ እመቤታችን የአምላክ እናት ናት ስንላቸው አይደለችም የሚሉ እውነት መንፈስ ቅዱስ ነው ያደረባቸው? መርምሩት ክርስቲያኖች። ከዚች ንጽሕት ተዋሕዶ ሃይማኖት ንቅንቅ እንዳትሉ። ሌላም ልንገራችሁ፣ እግዚአብሔር የወደቁትን ያነሳል እንጂ የቆሙትን አይጥልም። እንዲህ እኮ ነው የሚለው፣ ተንተንኩ ለወዲቅ ወእግዚአብሔር አንሳኒ። መንፈስ ቅዱስ እግዚአብሔር ነው ብያቸዋለሁ አይደለ? አብ ወልድ መንፈስ ቅዱስ አሐዱ አምላክ አይደለም ምንለው? እግዚአብሔር ስለ አብ ስለ ወልድ ስለ መንፈስ ቅዱስ መናገር ነው ይላል ሊቁ። ወሶበኒ እግዚአብሔር እብል በእንተ አብ ወልድ መንፈስ ቅዱስ። እግዚአብሔር ስለ አብ ስለ ወልድ ስለ መንፈስ ቅዱስ መናገር ነው አለ። እንደገና አምላክ ስንል ስለማን መናገራችን ነው? አሁን ስታማትሙ በስመ አብ ትላላችሁ አይደል? አብን ጠራችሁ፣ ወልድን ጠራችሁ፣ መንፈስ ቅዱስን ጠራችሁና አሐዱ አምላክ አንድ አምላክ አለ። መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ ፈጣሪ ነው። መንፈስ ቅዱስ እግዚአብሔር ነው። ታዲያ እግዚአብሔር የሆነው መንፈስ ቅዱስ የወደቁትን እንደሚያነሳ ልበ አምላክ ዳዊት ምን አለ? ተንተንኩ ለወድቅ ወእግዚአብሔር አንሳኒ። ለመውደቅ ተፍገመገምኩ እግዚአብሔር አነሳኝ አለ። እግዚአብሔር ያነሳውም ለወድቁ፣ እግዚአብሔር የወደቁትን ምን ይላቸዋል? ያነሳቸዋል አለ እንጂ የቆሙትን ይጥላቸዋል ይላል። ታዲያ መንፈስ ቅዱስ አደረብ ብለው የቆሙ ሰዎችን በሰው መካከል እየገፈተሩ እየጣሉ እውነት ይሄ መንፈስ ቅዱስ ነው ያደረው? አይደለም ክርስቲያኖች፣ ይሄ መንፈስ ርኩስ ነው። ርኩስ መንፈስ ሰውን ያዋርዳል። ርኩስ መንፈስ ከቅዱሳን ጋር ያጣላል። ርኩስ መንፈስ ውሸት ያናግራል። ቅዱስ መንፈስ ወደ እውነት ይመራል፣ ወደ ቅዱሳን ያቀርባል፣ ወደ ክብር ይወስዳል፣ ወደ ጽድቅ ይወስዳል። አዎ ቅድም ያልኳችሁ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል የሚለው ለዚያ ነው። ዝም ብሎ አይደለም ክርስቲያኖች፣ ይህንን እንዳትረሱት። ስለዚህ ዛሬ ለሐዋርያት የወረደው መንፈስ ቅዱስ በእሳትና በነፋስ አምሳል ነው። በምን አምሳል ነው የወረደው? በእሳትና በነፋስ አምሳል። የሐዋርያት ሥራ መንፈስ ቅዱስ ወረደ በአምሳለ እሳት አይደል የሚለው? መንፈስ ቅዱስ በእሳት አምሳል ለሐዋርያት ወረደላቸው ነው የሚለው። በእሳት አምሳል፣ በእሳትና በነፋስ። በነገራችን ላይ እግዚአብሔር አምላካችን ለፍጡራኑ ሲገለጥ ፍጡር መስሎ ነው የሚገለጠው አይደል? ሆኖ አይደለም፣ መስሎ ነው። ኑ ነጥብ ላንሳ። ለአብርሃም ሥላሴ ሲገለጡለት ምን መስለው ነው የተገለጡት? ሶስት ሽማግሌ አረበስ የተገለጡት። ኦሪት ዘፍጥረት ምዕራፍ 18 ነው። አብርሃም እግዚአብሔርን ለማየት አይኑን አነሳ ይላል። እግዚአብሔርን ለማየት አይኑን ሲያነሳ ስንት ሰዎችን አየ? ወሬ ሰለስተ ደዋ፣ ሶስት ሰዎችን አየ ነው የሚለው። ለማየት አይኑን ያነሳ ማንን ነው? እግዚአብሔርን ለማየት ሲፈልግ ስንት ሰዎችን አየ ይላል? ሶስት ሰዎችን። ዘፍጥረት ምዕራፍ 18 አነቡት። ስለዚህ አሁን ለአብርሃም ሽማግሌ ነበረና ራሱን መስሎ ሽማግሌ መስሎ ነው የተገለጠለት እግዚአብሔር። ለሰው እግዚአብሔር ሰው መስሎ ተገልጧል። እንደገና ደግሞ ለዮሐንስ መንፈስ ቅዱስ ሲገለጥ መንፈስ ቅዱስ ኢየሱስ ክርስቶስ በተጠመቀ ጊዜ ምን ብሎ ተናግሯል? መንፈስ ቅዱስ በርግብ አምሳል ወርዷል አይደል? አብ በደመናው ነው የምወደው ልጅ ነው ብሏል። ታዲያ መንፈስ ቅዱስ በርግብ አምሳል ሲወርድ በጥምቀት ዕለት ርግብ መስሎ የታየው ለማን ነው? ለማን ነው የታየው? ለዮሐንስ አይደል? አጥማኝ አይደለም እንዴ? ዮሐንስ ርግብ መስሎ ታየው። በወልድ ራስ ላይ መንፈስ ቅዱስ ሰማያት ተከፍተው መጣና በወልድ ራስ ላይ ተቀመጠ። ስለዚህ አሁን በምን ተመሰለ? እዚህ ላይ በርግብ ተመሰለ። ርግብ ነው ግን እንዴ? ርግብ ነው እንዴ? መንፈስ ቅዱስ አይደለም። ምክንያቱም መንፈስ ቅዱስ በመንፈስ ቅዱስነቱ ቢገለጥ ያኔ ዮሐንስ ራሱ ይችላል እንዴ? እግዚአብሔርን አይቶ መቋቋም የሚችል ሰው አለ? ይህን ልጠቁማችሁ። ደብረ ታቦር ላይ እግዚአብሔርን ለማየት የተሰበሰቡት አምስቱ ከነቢያት ሁለቱ ከሐዋርያት ሦስቱ እግዚአብሔርን ለማየት አቅቷቸው እኮ ሁሉም ወድቀዋል አይደለ? ብርሃነ መለኮቱ ሲገልጥላቸው ወድቀዋል እኮ። እግዚአብሔርን ፊት ለፊት ማየት የሚችል ሰው ማን ነው? ጻድቅስ ቢሆን ቅዱስስ ቢሆን እንዴት ይችላል እግዚአብሔርን ማየት? ለዚህ ለዮሐንስ አይ መንፈስ ቅዱስ ርግብ መስሎ ተገልጧል፣ የጥምቀት ጊዜ ማለት ነው። እንደገና ለሐዋርያት ደግሞ በእሳትና በነፋስ አምሳል ተገልጦላቸዋል። በእሳት አምሳል ተገለጠ፣ በነፋስ አምሳል ተገለጠና ለሐዋርያት ቋንቋ ገልጦላቸዋል። ተገልጦ ቋንቋ ሲያናግራቸው ከሐዋርያት አለቃ ጴጥሮስ ተነሳና በተለያየ ቋንቋ ሰዎች ተሰብስበው በየራሳቸው ቋንቋ ማስተማር ጀመረ አይደል? በየራሳቸው ነው። አሁን እዚህ ላይ እኔ ቢገለጥልኝ ኦሮሞኛው፣ ትግሬኛው፣ ጉራጌኛው፣ ስልጤኛው ብናገረው ጥሩ ነበር አይደል? ግን አማርኛ ብቻ ሆነችና በሱ እየተናገርኩ ጴጥሮስ ተነሳና ለተሰበሰቡት ሕዝቦች የመጡበትን ሀገር የተወለዱበትን ቋንቋ ማዘር ታንግ ምንለው የአፍ መፍቻ ቋንቋቸውን እየገለጠ ማስተማር ጀመረ።
በቋንቋቸው ሲያስተምራቸው እኩሎቹ ተገረሙ ማለት የሌላው ቋንቋ ሌላው አይሰማም ማለት የማይሰሙት ደግሞ ምን እንዳሉ ታውቃላችሁ? እንዴ እነዚህ ሰክረዋል እንዴ ጉሽ ጠጅ ወይ ጠጅ ጠጥተው ሰክረዋል እንዴ ያሉት ጴጥሮስ። ሐሜተኛ እኮ አይጠፋም። ጴጥሮስ ስለ ነገረ መለኮት እያስተማረ ሰክረሃል ተባለ። በጣም የሚገርም እኮ ስለ ነገረ መለኮት ነው እያስተማረ የነበረው። ግን ጴጥሮስ ምን እንዳላችሁ ታውቃላችሁ? ሰዓቱ ስንት ነው አላቸው። ስንት ነው ሰዓቱ? ያኔ ስንት ነው ሰዓቱ? 3 ሰዓት ነው አይደለም የሚለው ሰዓቱ ስንት ነው? 3 ሰዓት ነው። ታዲያ በ3 ሰዓት እንዴት ሰከረ ትላላችሁ? በኢየሩሳሌም ሕግ መስፈርት መሰረት መጠጥ ቤቶች የሚከፈቱት ከ9 ሰዓት በኋላ ነው። ከስንት ሰዓት በኋላ ነው? ከ9 ሰዓት በኋላ ነው መጠጥ ቤቶች የሚከፈቱት። ያደረው መጠጥ ደግሞ እስካሁን አይቆይም። ማታ የሰከረ ሰው ጠዋት ስካሩ ይለቀዋል አይደለ? ታዲያ አሁን ከየት አግኝቼ ነው ሰከረ የምትሉኝ? ተመልከቱ ሲያሳምናቸው። ከየት አግኝተን? የመንፈስ ቅዱስ ምስጢር እኮ ነው። ሰከረ የምትሉ አሁን የመጠጥ ቤቶች አይከፈቱም። ሕጉ ጥብቅ ነው። ለምሳሌ አረብ ሀገራት ብትሄዱ በጾም ጊዜ ምግብ ቤቶች ከ12 ሰዓት በፊት አይከፈቱም። ታውቃላችሁ አይደለም? 12 ምላችሁ ምሽቱ 12 ሰዓት በኋላ ነው የሚከፈቱት። ኢንተርናሽናል ሆቴሎች ብቻ ከሆኑ በዝግ ሊከፈቱ ይችላሉ እንጂ ማንኛውም ምግብ ቤቶች አይከፈቱም። ነውር ነው፣ ሕግ ነው። ከፍቶ የተገኘ ሰው ምን ይሆናል? ይቀጣል አይደል? ክርስቲያን ነኝ ብሎ ግን ኢትዮጵያ ውስጥ አሁን ነገ ጾም ሊገባ ነው ስጋ ቤት ከፍቶ ከተገኘ እሱ መቀጣት አለበት እንኳን መቀጣት አለበት። ነገ ጾም ነው። ከነገ ጀምሮ ክርስቲያን የሆነ ሰው ጾሙን ሊጾም ይገባል። አሁን ወደዛ አለድመ መንፈስ ቅዱስ ላይ ነው የሚጨርሰው። መንፈስ ቅዱስ ታዲያ ቋንቋ ገልጦለት ጴጥሮስ ሲያስተምር ቋንቋውን የማይሰሙት ለብዙ ሰዎች ነው የሚያናግረው። የእንግሊዘኛ ቋንቋ ለሚሰሙት በእንግሊዘኛ ሲያስተምር እንግሊዘኛ ቋንቋ የማይሰሙት ጴጥሮስ የሰከረ መሰላቸው። አይታቸዋል። አማርኛ ለሚሰሙት በአማርኛ ሲያስተምር አማርኛ ቋንቋ የማይሰሙት ጴጥሮስ የሰከረ መሰላቸው። የሚናገረውን አያውቁትም፣ አልሰሙትም። እንደገና ደግሞ ኦሮሞኛ ቋንቋ ሲያስተምር ኦሮሞኛ ቋንቋ የማይሰሙት ምን አሉ? ጴጥሮስ የሰከረ መሰላቸው። ዕብራይስጥኛ ቋንቋ ሲያስተምር ዕብራይስጥኛ ቋንቋ የማይሰሙት ጴጥሮስ የሰከረ መሰላቸው። ግን ምን አላቸው? አይ ሰክሬ አይደለም አላቸው። ይሄ በመንፈስ ቅዱስ ነው የምናገረው። መጠጥ ቤቶች ከ9 ሰዓት በፊት አይከፈቱም። አሁን ጠዋት ነው፣ ሰዓቱ 3 ሰዓት ነው። ለምን እንደዚህ ትላላችሁ አለና ጴጥሮስ መልሶ አስተማራቸው። ሁሉም አምነው የክርስቶስን መጥቶ ከድንግል ማርያም በቅድስና በድንግልና መወለዱን እንደገና በ30 ዓመቱ መጠበቁን ተሰቅሎ መሞቱን ዓለምን ማዳኑን መነሳቱን ማረጉን ጴጥሮስ አስተማራቸው ማለት። ለዚህ መንፈስ ቅዱስ ወርዶ ይህን ቋንቋ የገለጠበት ዕለት ስለሆነ ጴጥሮስም አስተምሮ እንዲሁም 3000 ነው አይደል ያሳመነው? 3000 ነፍሳትን አሳመነ ይላል። 3000 ነፍሳትን አሳምኖ ክርስቲያን ያደረጋቸው። ወተሰሙነ አርዲት ክርስቲያን በአንጾኪያ ይላል። በአንጾኪያ የመጀመሪያዎቹ ክርስቲያን ሆኑ። አመኑ። ክርስትና ተስፋፋ። ጴጥሮስ አሳመናቸው፣ አስተማራቸው። ለዚያ ነው ቤተ ክርስቲያን የተወለደችበት ቀን የተባለውን ከዚህ የተነሳ ነው። 3000 ሕዝብ በአንድ ትምህርት አምነዋል። እንግዲህ ክርስቲያኖች ቤተ ክርስቲያን ሁልጊዜ እናንተን የምታስተምራችሁ ለዚህ ነው ማለት ነው። ባጭሩ ዛሬ ከጌታችን አበይት 9 በዓላት መካከል አንዱ ነው። ዛሬ ጰራቅሊጦስ ከ9 አበይት በዓላት መካከል አንዱ ነው። የጌታችን 9 አበይት በዓላት ቁጥሮችን ታውቋቸዋላችሁ? እስቲ ላሳያችሁ፣ በቀላሉ ላሳያችሁና በእውነት ለልማት ለወንጌል እንደገና ህዝቡ ሃይማኖትን እንዲያውቅ ስርዓቱን እንዲጠብቅ የሚተጉ ወጣት ምሁር አስተዳዳሪ አሏችሁ። ቤተ ክርስቲያን በወጣትነት ከሚመሩ መምህራን አባቶች መካከል ቀዳሚ ሆነው እዚህ ቦታ ላይ አይታችኋል። ብዙ ፈተና ያለበት ቦታ የነበረ ነው። ይሄ ቦታ እንዲለማ ጥረት የሚያደርጉ አባቶች አሉ። በተለይ ሰው ለማ የሚባለው ህዝቡ በወንጌል ስለማ ነው። የሰው አይምሮ ከለማ ነው አይደለ? የሰው አይምሮ በእውቀት ከለማ ሃይማኖትን እንዲያውቅ ስርዓቱን እንዲያውቅ ከተደረገ እዚህ የበለጠ ልማት የለም። ሰው አይምሮ ከለማ ህንፃውን ቆይቶ ይገነባዋል። ቤተ ክርስቲያኑን ቆይቶ ራሱ ይሰራዋል። መጀመሪያ አባቶች ስራቸው ሰውን ነው። ይህን ይዘው ሁልጊዜ ወንጌል እንዲስፋፋ ከመምህራን ወንጌል ከሰንበት ትምህርት ቤቱ ጋር እየተነጋገሩ ከካህናቱ ከእናንተ ጋር እየተነጋገሩ ከፍተኛ ስራ እየሰሩ ነው። ስለዚህ የእሳቸውን ጊዜ ለመቆጠብ አሁን የተወሰነ በፍጥነት ብዬ ትምህርቱን እጨርሰዋለሁ። የጌታችን አበይት በዓላት ስንት ናቸው አልኳችሁ? 9። ስንት ናቸው? 9። ንዑሳት በዓላት 9 በድምሩ ስንት ናቸው? በዓመት ውስጥ የሚከበሩ 18 በዓላት አሉት። ጌታችን በየቀኑ እናከብረዋለን። ዘልፈር ቅድሜ ነው የሚለው አይደል? እግዚአብሔር ሁልጊዜ እናያለን በቤታችን። ግን ተለይተው የሚከበሩ 18 በዓላት አሉት። 9ኙ አበይት፣ 8ቱ ማለት ይቅርታ 9ኙ ንዑሳት ይባላሉ። ከእነኚህ ከአበይት አንዱ ጰራቅሊጦስ የመጨረሻው መደምደሚያው በዓል ነው። የመጀመሪያው የጌታ አበይት በዓላት መካከል አንዱ ጽንሰቱ ነው። ጌታ የተጸነሰበት የመጀመሪያው ትልቁ በዓል ይባላል። ጽንሰቱ መቼ ነው ጌታ የተጸነሰ? መጋቢት
29 አንድ። ሁለተኛ ጌታችን የተወለደበት ልደቱ ከአበይት በዓላት አንዱ ነው። መቼ ነው የተወለደ? ታኅሳስ 29። መልካም። ሶስተኛ ጥምቀቱ ከአበይት በዓላት አንዱ ነው። መቼ ነው የተጠመቀ? ጥር 11። አራተኛ ደብረ ታቦር። ምን አልኳችሁ? ደብረ ታቦር ብርሃነ መለኮትን የገለጠበት ከአበይት በዓላት አንዱ ነው። አምስተኛ ሆሳዕና። ሆሳዕና የመጀመሪያው ጥንተ ሆሳዕና መቼ ነው? ይህን ለእናንተ ቤት ስራ ልስጣችሁ። ጌታችን የተሰቀለ መጋቢት 27 ነው አይደለም? መጋቢት 27 አይደለም? ጥንተ ስቅለት ነው አይደለም? መጋቢት 27 ቀድሞ ያለው እሑድ ሆሳዕና ነው አይደል? መጋቢት 27 ዓርብ ነው። መጋቢት 26 ሐሙስ ነው። ወደ ኋላ ቁጠሩ። መጋቢት 25 ረቡዕ ነው። መጋቢት 24 ማክሰኞ ነው። መጋቢት 23 ሰኞ ነው። መጋቢት 22 ማን ነው? እሑድ ነው። ጥንተ ሆሳዕና መጋቢት ስንት ነው? መጋቢት ስንት ነው? ወደ ኋላ ቁጠሩና አግኙት። ከጌታችን አበይት በዓላት መካከል ሆሳዕና አንዱ ነው። ስንት ነገርኳችሁ? ከ9 በዓላት እየጨረስኩ ነው። ስንት ነገርኳችሁ? 4 ጽንሰት፣ ልደት፣ ጥምቀት፣ ደብረ ታቦር፣ ከዛስ ሆሳዕና 5። ስድስተኛ ስቅለት ዕለተ ዓርብ። 7ኛ ትንሣኤ። 8ኛ ዕርገት። 9ኛ ጰራቅሊጦስ ማለት ነው። ከጌታችን አበይት በዓላት መካከል እነኚህ ናቸው። ዛሬ ደግሞ የጌታችን በዓል መንፈስ ቅዱስን እልክላችኋለሁ አይደል ያለ? የወልድ በዓል የአብም የመንፈስ ቅዱስን በዓል ነው። አብም ወልድም መንፈስ ቅዱስም በአንድ የሚከበሩበት ነው። የኢየሱስ ክርስቶስን በዓል ስናከብር የአብንም የመንፈስ ቅዱስ የአባቱንም የሕይወቱንም አይደል ምናከብር? ይህንን መረዳት ያስፈልጋል ማለት ነው። እንግዲህ ዛሬ ቤተክርስቲያን የተወለደችበት ነው። ክርስቲያኖች የበዙበት ቀን ነው። ቋንቋ የተገለጠበት ቀን ነው። መንፈስ ቅዱስ በእሳትና በነፋስ አምሳል የወረደበት ቀን ነው። በእሳት አምሳል ለምን ወረደ? እሳት ምስጢር ገላጭ ነው፣ ኃይል አለው። መንፈስ ቅዱስም ኃያልነቱን ለመግለጽ ነው። ነፋስ በፍጥነት ከአንዱ ወደ አንዱ ይደርሳል። መንፈስ ቅዱስም ፈጣን እንደሆነ ለመግለጽ ለማስረዳት በእሳትና በነፋስ አምሳል ለሐዋርያቱ ተገልጦላቸዋል። ተገልጦ ቋንቋ ገልጦላቸዋል ማለት ነው። እንኳን ለበዓለ ጰራቅሊጦስ በሰላም በጤና አደረሳችሁ እላለሁ። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ይላል።